ሰላም ወደ ተመልካቾቼ ኩኩ ሰብስቤ ነኝ በአዲሱ ቻናሌ ፎሎ እንድታደርጉኝ ባክዎ። ተወዳጅና ጨዋ ታዋቂ ሳቂታ ያለችበት ቦታ ሁሉ በደስታ የሚሞላ በሳቅ የሚጥለቀለቅ ከልጅነት እስከ እውቀት በርካታ ታሪኮችን ያሳለፈች መኳንንትና የደጃዝማች ስለሆነችው ተወዳጇና አንጋፋ አርቲስት ድምጻዊት ኩኩ ሰብስቤ የምንላችኋለን። ሰላም ቤተሰቦች እንዴት ከረማችሁ? ዛሬ በአዲስ መረጃና ጥንቅር መጥቻለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰሞኑን ደግሞ በአነጋጋሪነቷ ከፍ ብሏል። አዲስ አልበሟን ከመልቀቋ ጋር በተያያዘ ከተወዳጁ ድምጻዊ ቴዎድሮስ ካሳሁን ጋርም የፈጠሩት ጥምረት የሙዚቃ አፍቃሪያን እጅግ ደስታን ፈጥሯል። ወትሮም ቢሆን ጥሩ ግንኙነት እንዳላቸው የሚነገርላቸው ድምጻውያኑ ኩኩ ሰብስቤና ቴዲ አፍሮ ከዚህ በፊትም በጥምረት የሰሩት ሙዚቃ እንዳለ አይረሳም። እሷም በአንድ ወቅት በሰጠችው ቃለ መጠይቅ ቴዲን ልክ እንደ ልጄ ነው የማየው ስትል ተደምጣለች። በዚሁ በአዲሱ አልበም መውጣት ጋር በተያያዘ የ40 ሚሊዮን ብር ሽልማት እንደተሸለመች እየተነገረ ነው። ይህንን ስጦታና ሽልማት ማን እንዳበረከተላት እሷ ምን አይነት ስሜት እየተሰማት እንደሆነ በዚህ ዝግጅት ልናካፍላችሁ መተናል። ድምጻዊት ኩኩ ሰብስቤ በልጅነቷ በወጣትነት እድሜዋና በርካታ ወጣቶችን በቁንጅና ተማርከው ጠብ ስላሉላት ታሪክ ጉዳይ አስቀኛችኋለሁ። እነዚህንና ያልተነገሩ የኩኩ ሰብስቤ ሚስጥሮችን ይዘን እናንተን ለማቅረብ ወደናል። አብራችሁን ቆዩ። ድምጻዊ ኩኩ ሰብስቤ በ1950ዎቹ አጋማሽ ነበር የተወለደችው። በወቅቱ ቤተሰቦቿ እሌኒ ብለው ነበር ስም ያወጡላት። በኋላ የቆየች ግን ኩኩ በሚለው የቤት ስሟ የሷ ትክክለኛ መጠሪያዋ ስም ለመሆን በቃ። ቤተሰቦቿ የመኳንንት ዘር የንጉሱ አገልጋዮችና አገረገዦች ነበሩ። በተለይ ደግሞ ያገረገዥ የነበሩት አባቷ ደጃዝማች ሰብስቤ ሽብሩ በአካባቢውና በጊዜው የታወቁና የተከበሩ እንዲሁም የተፈሩ ናቸው። በአዲስ አበባ 7 ደረጃ አካባቢ ራስ መኮንን እየተባለ በሚጠራው ትምህርት ቤት ውስጥ ረዘም ላለ ዓመታት ተምራለች። በኋላም የአሜሪካን ሚሽን በተባለ ትምህርት ቤት ውስጥ እንደተማረችም ስለሷ የሚናገሩ መረጃዎች ይጠቁማሉ። በ17 ዓመቷ ወደ አሜሪካ ተጉዛም እንደነበር በሰዓቱ ዘፈን ዘፍናለሁ ብላ ቤተሰቦቿን እንዲሁም አባቷን እንደጠየቀች የአባቷን ምላሽ የዩኒቨርሲቲ ትምህርቷን እንድትማር እንደሚፈልጉ ነበር። እሷ ግን ለመዝፈን ያላትን ፍላጎት ስታስረዳ እሺ ተብላ ተቀብለዋት በኋላም በ20ኛ ዓመት እድሜዋ ነበር የመጀመሪያ አልበሟን በመስራት ወደ ሙዚቃው ኢንዱስትሪ ተቀላቀለችው። ህዝቡንም ለመታወቅ የበቃችው ይህች እድለኛና መልከቀናዋ ድምጻዊት በሙያዋ እጅግ ጥንቁቅና ስራዋ ላይ ትኩረት ሰጥታ እንደምትሰራ ይነገርላታል። በተለይ በፍቅር በእውቀት በስነ ምግባር የታነጸ ባለሙያ ደግሞ ሙያውን ከማሳደግ አልፎ የተሻለ ህይወት በማምጣት የላቀ ድርሻ አለው። ከኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ከቀደምቶቹና ስማቸው ከፍ ብሎ ከሚነገርላቸው ድምጻውያን መካከል አንዱ የሆነችው ኩኩ ሰብስቤ ብዙ ተብሎላታል፣ ብዙ ተነግሮላታል። አንጋፋው የሙዚቃ ባለሙያ ተስፋዬ ለማ የሙዚቃ ታሪክ በሚል መጽሐፋቸው እንዲህ ብለው ስለ ኩኩ ተናግረዋል። ለኩኩ ብቅ ያለችው ኩኩ ሰብስቤ የአዘፋፈን ስልቷ ማራኪና የብዙ አድማጮች ቀልብን የሳበ ስለነበር ባንዴ ወደ ታዋቂነት ዓለም እንድትገባ ረድቷታል ሲሉም ተደምጠዋል። ኩኩ በተለይ ትዝታን ስትጫወት ልዩ ህይወትን ሰጠዋለች። ሳቂታ፣ ቀልድ አዋቂና አሉ ከሚባሉ ሴት ድምጻዊያችን አንዷ ስለመሆኗ ብዙዎች ይመሰክራሉ፣ ይስማማሉ። ፍቅርህ በረታብኝ የሚለው የሙዚቃ አልበም በመስራት አንድ ብለ ጀመረችው ይህች ድምጻዊት ደጃዝማች የተሰኘውን ይህ አልበሟን ሰርታ በማጠቃቀቅ እንካችሁ አድምጡልኝ ብለናለች። ድምጻዊቷ ከዚህ በፊት በርካታ ነጠላ ዜማዎችን አልበሞችንም ጨምሮ እንዲሁም ከሌሎች አንጋፋ ድምጻውያን ጋር በጥምረት ጭምር የሰራቻቸው ብዙ ሙዚቃዎች እንዲሁም ዘመናዊ ሻገር ሆነው ዛሬም በዚህ ትውልድ ያሉ አድማጮች እጅግ ተወዳጅና ተደማጭ ናቸው። ታላላቅ ገጣሚያን፣ የሙዚቃ ባለሙያዎች፣ ዜማ ደራሲያን እንዲሁም አቀናባሪዎች የተሳተፉበት ይህ አዲሱ ደጃዝማች የተሰኘው አልበሟ ልክ እንደዚህ በፊቱ ዘመን ተሻጋሪዎች እንደሚሆኑ ከወዲሁ እየተነገረለት ይገኛል። ስለዛሬው ርዕሰ ጉዳያችን ስንገባ ይህ አልበም እንዲሳካና ዋናውን ድርሻ የተወጣው እና በርካታ ግጥምና ዜማ የሰጣት ቴዎድሮስ ካሳሁን ማለትም ቴዲ አፍሮ መሆኑን ተከትሎ በብዙዎች ዘንድ አልበሟ በጉጉት እንዲጠበቅ አድርጎታል። የዚህን አልበም መውጣት ተከትሎ ኩኩ የ40 ሚሊዮን ብር ሽልማት ተሰጣትም እየተባለ ይገኛል። በኢትዮጵያ የሙዚቃ ታሪክ በአልበም ሽያጭ እና መድረክ ስራ ክፍያዎች የ10 አንጋፋ አርቲስቶች ሂሳብ አንድ ላይ ቢደረግ እንኳን ከሱ ከሚከፈለው ጋር ሲነጻጸር እርሱ ጋር እንደማይደርስ የሚነገርለት ድምጻዊ ቴዎድሮስ ካሳሁን ማለትም ቴዲ አፍሮ ይህንን ድምጻዊ አልበም ሰርቶ ካጠናቀቀ በኋላ አሁን ላይ ባለው የአልበም የሽያጭ ዋጋ እስከ 40 ሚሊዮን ብር የሚከፈለው አርቲስት ስለመሆኑ ይስማማሉ። ስራዎችን በኮንሰርቶቹም ውዱ ተከፋይ እንደሆነ በኢትዮጵያ ይታወቃል።
በሄደበት ቦታ ሁሉ የኮንሰርት ቲኬቶቹ ቅድሚያ ነው ተሸጠው የሚያልቁለት ይህ አርቲስት ማለት ነው። ታዲያ ይህ አርቲስት ከ8 ሙዚቃዎች በላይ ለኩኩ ሰብስቤ በነፃ ያበረከተላት ሲሆን ይህንንም አልበም ለራሱ ተጫዋቾች ቢሆን ኖሮ አካፋፋዮቹ ያለምንም ቅድመ ሁኔታ ከ40 ሚሊዮን ብር በላይ ወይም እሱ ከጠየቀው ብር በላይ ተጫርተው ይገዙት ነበር። ቴዲ አፍሮ ግን ለሚወዳትና ለሚያከብራት አንጋፋ አርቲስት ኩኩ ሰብስቤ ያላንዳች ክፍያ ይህንን አልበም በነፃ አበርክቶላታል። ይህ በጣም ደስ የሚልና ከደግነትም በላይ የሆነ ነገር ነውና ቴዲ አፍሮ እንዲህ አይነት አልበም እንድናደምጥ ስላደረከ እናመሰግናለን። ትሮም ቢሆን ከደጃዝማች ዘር የተወለደች ጨዋታና ሳቅታ እንዲሁም ደግሞ በመሃል አዲስ አበባ ተወልዳ ያደገች ይህች ፍልቅልቅ አርቲስት ዘመን ተሻጋሪ ሙዚቃዎቿን ስናደምጥ ኖረናል። አንጋፋ ድምጻዊ ቴዎድሮስ ካሳሁን አልበም በነፃ በማበርከቱ ነው ለኩኩ ሰብስቤ ከ40 ሚሊዮን ብር በላይ ስጦታ አበረከተላት ተብሎ ሲነገር የነበረው። ተከታታዮቼ ድምጻዊ ኩኩ ሰብስቤ እንዲሁም ደግሞ ቴዲ አፍሮ በጥምረት የሰሩትን ሙዚቃ እንደምታጠምሩ ተስፋ አደርጋለሁ። ብዙ አመታትም የፈጀ ስራ ነው። እንግዲህ ጥሩ